ሰላም ጤና ይስጥልኝ። ውድና የተከበራችሁ የማያ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ ከወራት በኋላ ቪዲዮ ልሰራ መጥቻለሁ ማለት ነው። እንዴት ናችሁ እናንተ? ግን ተናፍቃችኋል። ማያ ቲዩብ እያለቻችሁ ነው። ዛሬ እንግዲህ ያው የመጣሁት ቤት እያጸዳሁ ነው። እንደምታዩት ጽዳት ላይ ሆኜ ነው የመጣሁት ማለት ነው። አንድ ሰው ጥያቄ ጠይቆኝ ነበረ። በዚህ አጋጣሚ ለእናንተም ለሁላችሁም ይሆንላችሁ መልስ ብዬ ነው። ምንድነው እሱ ጥያቄው ብትሉኝ እንግዲህ አንዲት እህታችን ዩቱብ ልጀምር ነበረ ግን አለችኝ የሚገዛ ልግዛ ወይስ ራሴ ከፍቼ ልጠቀም ብላ ሀሳብ ሰጠችኝ ማለት ነው። እኔ ደግሞ ምን አልኳት መሰላችሁ? ከምትገዢ ራስሽ ክሬት አድርገሽ ከፍተሽ ራስሽ ብትሰሪው ይሻልሻል። ምክንያቱም የተከፈተ ወስደሽ በኋላ ምኑን እንደምትሰሪ በምን ታውቂያለሽ? ስለዚህ ራስሽ ከዜሮ ጀምረሽ ብትከፍቺ ይሻልሻል ብዬ ሀሳብ ሰጠኋትና ሌሎቻችሁም እንግዲህ እንደሷ የተከፈተ ቻናል የምትፈልጉ ካላችሁ 1000 ሰብስክራይብ አለው ነው የሚባለው። ያው ሰዓቱን እናንተ ናችሁ ሰርታችሁ የምትሞሉበት ማለት ነው። ስለዚህ ይህን ከምትገዙ በራሳችሁ ሰብስክራይቡንም ሰዓቱንም በራሳችሁ ብትሞሉት ይሻላል ብዬ ነው የማስበው። ምክንያቱም እሺ ገዛችሁ ልበል፣ 1000 ሰብስክራይብ አለው ገዛችሁ። ከዛስ እንዴት ሆናችሁ ነው ሰዓት የምትሞሉት? ማን ነው ሰዓቱን ይሞላላችሁ? ከዜሮ ጀምራችሁ እንደ አዲስ ብትጀምሩት መልካም ነው። ምክንያቱም ሰው እያወቃችሁ ይሄዳል፣ ከሰው ጋር ትተዋወቃላችሁ፣ ብዙ ሰው ጋር ይደርሳል ቻናላችሁ አዲሱ ናችሁ በራሳችሁ ስትጀምሩ ማለት ነው። ነገር ግን 1000 ሰብስክራይብ ያለው 2000 ያለው በኋላ ላይ ግን ሰዓቱ ከባድ ነው። አሁን ላይ እኮ በ1000 ሰብስክራይብ ሞኒ የሆኑ ልጆቹ ለምን ከመጀመሪያው እነሱ ስለሚጠቀሙበት ማለት ነው። ከመጀመሪያው ስለሚሰሩበት ሞኒ ይሆንላችኋል። ስለዚህ እናንተም እንደዚህ መግዛት ከፈለጋችሁ ራሳችሁ ከዜሮ ብትጀምሩ ይሻላል ብዬ ነው የማስበው። ያው አሉ የሚሸጡ ቻናሎች አሉ፣ የሚሸጡ አሉ። ግን ለእናንተ ግን የሚሻላችሁ እንደኔ ሀሳብ ምንድን ነው? ከዜሮ ጀምራችሁ አንደኛ ነገር ከሰው ጋር የምትተዋወቁበት ከዜሮ ስትጀምሩ ነው። በቃ ከሰው ጋር ትተዋወቃላችሁ። ለዛ እየተገዛው ሳይሆን ራሳችሁ ከፍታችሁ እንደ አዲስ ሰብስክራይቡንም ብትሞሉት ብዬ ነው የማስበው ማለት ነው። እና ያው ሰብስክራይብ አለው እስከ 1000 እስከ 2000 አለው። ግን ሰዓቱ ደግሞ ግን ከዜሮ ከሚጀመር እናንተ እንደ አዲስ ጀመራችሁ ከዜሮ ጀምራችሁ ሰዓቱም እየቆጠረላችሁ ቪዲዮም እየሰራችሁ ላይቭም እየገባችሁ ከሰው ጋር የሚተዋወቃችሁ መስራት ትችላላችሁ ማለት ነው። ግን ሰብስክራይብ ያለውን ገዝታችሁ በኋላ እንዴት ልታደርጉት ነው? ወደ ቤተሰቦቼ ይሄን ሀሳብ እንግዲህ ለእናንተ ላቅርበላችሁ ብዬ ነው ያው የተጠየቁትን ጥያቄ እስቲ ለምን ቪዲዮ አልሰራም ብዬ ነው የመጣሁት ማለት ነው። እንደምታዩት እንግዲህ ቤት እያጸዳሁ ነው እያወራሁ ሬከርድ እያደረግኩ ያለሁት አትሉም? ግን ብዙዎቻችሁ ግን ስራ የላትም ላይቭ ላይ ትቀመጣለች ምትሉ አላችሁ። ይኸው ስራ አለኝ፣ ይኸው እየተጠገረድኩኝ ከጥግረራ በኋላ ነው ላይቭ ላይ የሚቀመጠው ማለት ነው። አያችሁ እንደዚህ ሰርቼ ነው ከዛ በኋላ ደግሞ ወደ ላይቭ የምገባው ትላላችሁ። ግን ላይቭ ላይ ትቀመጥ ወይኔ ስራ የላትም ታድላ በጠዋቱ ላይቭ ላይ ትቀመጣለች። ኧረ እኔ 5 ሰዓት ተነስቼ ስራዬን ሰራርቼ ቤት አስርቼ ስንት ሀማማ ጥቤ ለልጆች ቁርስ ሰርቼ ነው ከዛ በኋላ ላይቭ ላይ የምጣደው ማለት ነው። እና አሁን ከጥግረራ በኋላ እንግዲህ እዚህ ጋር ሻይ እየጠጣሁ ቁጭ ብያለሁ። አያችሁኝ ተቀምጫለሁ ማለት ነው። እና ውድ ቤተሰቦቼ ሰብስክራይብ ልግዛ ወይ ብለሽ የጠየቅሽኝ እህቴ ላንቺም ነው እንግዲህ ከምትገዢ ከዜሮ ብትጀምር ይሻላል ብዬ ነው ማስበው ማለት ነው። ምክንያቱም እኔ ይሄን ቻናል ከዜሮ ነው የጀመርኩት። ያው የምሽት ቻናሎች አሉ፣ ግን ለምን ከዜሮ ጀምሬ ከሰው ጋር የሚተዋወቅኩኝ ላይቭም እየገባሁ እየሰራሁበት ቪዲዮዎቹንም እንደዚህ እየለቀቅኩኝ ከዜሮ ብጀምር ይሻለኛል ብዬ ስላሰብኩኝ እንግዲህ ከዜሮ ጀምሬ አሁን ላይ ወደ 1000 የተጠጋው ነው ማለት ነው። ምክንያቱም ብገዛ ኑሮ 1000 ሰብስክራይብ ያለው ቻናል ገዛ ነበረ። ግን ከሰው ጋር ለመተዋወቅ ደግሞ ይሄ ይሻላል። ሰውን ትተዋወቅ ያለሽ በዛውም ደግሞ ሰዓትሽ ከስር እየሞላ ይሄዳል። 1000 ሰብስክራይብ ካለሽ እኮ ሰዓትሽም ቢያንስ 3000 ትደርሻለሽ ማለት ነው። በዛም አፕላይ ማድረግ ትችላለሽ። ስለዚህ እህቴ ለአንቺም ጭምር ነው ይሄ ሀሳቤ ማለት ነው። ለሌሎቻችሁም ያው ይጠቅማችኋል። 1000 ሰብስክራይብ ያለው ከምትገዙ ራሳችሁ ከዜሮ ብትጀምሩ ባይ ነኝ። የኔ ሀሳብ ነው። የእናንተ ሀሳብ ደግሞ አስቀምጡልኝ ኮመንት ላይ ማለት ነው። እሺ ውዶችዬ፣ በተረፈ ማያ ቲዩብን ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰቡን አብረን እንደግ፣ እስቲ አብረን እንደግ። ሰብስክራይብ እያደረጋችሁ
ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። ያው ለሁላችሁም ያው መልስ ይሆናል ብዬ ያሰብኩትን ነው እንግዲህ ይዤላችሁ የመጣሁት። በቀጣይ ደግሞ አንዳንድ ቪዲዮዎች ደግሞ እለቅላችኋለሁ። ያው ብዙ አልሰራበትም ቪዲዮ በዚህ ላይ ታውቃላችሁ። በሌላ ቻናል ነው ብዙ ጊዜ የምጠቀመው። በዚህ ግን ያው ሰዓት ስለምፈልግ ላይቭ ነው ብዙ ጊዜ የምጠቀመው። ግን እስቲ ቪዲዮ ልስራ ዛሬ ስለቆየሁበትም ቪዲዮ ልልቀቅ፣ አጭር ቪዲዮ ልስራ ብዬ ነው የመጣሁት። ውድ ቤተሰቦቼ እንግዲህ አብራችሁኝ ስለቆያችሁ አዲስ ቤተሰቦችም ነባር ፋሚሊዎቼ ከዜሮ ስጀምር አብራችሁኝ የነበራችሁላችሁንም ላመሰግናችሁ እወዳለሁ። እኔ ተወዳጅ ቤተሰቦች እና አመሰግናለሁ። ይህን ቪዲዮ ደግሞ ለመጀመሪያ ጊዜ የምታዩ ቤቱን ተቀላቀሉት፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ ማለት እፈልጋለሁኝ። በተረፈ እንግዲህ ፈጣሪ ያግዘን፣ ሀገራችን ሰላም ያደርግልን ማለት እወዳለሁኝ። ውድ ቤተሰቦቼ አመሰግናለሁ። ቪዲዮን ግን ላይክ አታደርጉትም እኮ ላይክ ብታደርጉ ዩቱብ ራሱ ሼር ያደርጋል። ግን ላይክ አታደርጉም። ላይክ አድርጉ፣ ላይክ አድርጉ። ላይክ ስታደርጉ ዩቱብ ራሱ ይሸርታል፣ ለብዙ ሰው ያደርሳል፣ እይታም ይኖረዋል ማለት ነው። ስለዚህ ላይክ በማድረግ ቪዲዮውን ጀምሩት። ባታዩትም ከፍታችሁ አስቀምጡት። ከፈለጋችሁም ቁጭ ብላችሁ አዳምጡት። ግን አታሳልፉ እያያችሁ ማለት ነው ውድ ቤተሰቦቼ። በተረፈ ሰናይ ቀን ይሆንላችሁ። ከጠቅላላ በኋላ ነው የተቀመጥኩት እዚህ ጋር ተጠቅሬ ተጨርስ ቁጭ ላለው የተወሰነ ሰዓት እናንተም እንዲህ ቁጭ እያላችሁ ስሩ ስራችሁን እየተቀመጣችሁ ማለት ነው። አመሰግናለሁ ስለነበረን ቆይታ። ማሰላማ ባይ